ሰው የተለያየ ሆነ። ግማሹ ጋሊ፣ ግማሹ ጃፊ፣ አግላ ያለ መስመር ወሰንን የሚያልፋል። ይኸው ለዚህም አላህ ስብሓነሁ ወተዓላ ከፊሎች ምን አሉ? ጀዐሉሁ ኢብነን ሊላህ ዒሳ ኢብኑላህ አሉ። ከፊሎች ይህን አሉ፣ የአላህ ልጅ ነው። ይህንን ያሉ አሉ። ወከዛሊከ ባዕዱሁም ሁወ አላህ ነፍሱ ራሱ ሁወ ረቡና ሁወ ኻሊቁ ሰማዋት ወልአርድ በዚህ የመጣል ይህንንም ያላል። ከፊሎች ደግሞ ሁወ ረሱሉን ሚን ሩሱሊላህ አላህ ስብሓነሁ ወተዓላ ከላካቸው መላእክተኞች አንዱ ነው። ወቃለ ባዕዱሁም እብኑ ዚነን የዝሙት ልጅ ነው አሉ። ከልየሁድ ወነሷራ ኢብኑላህ አልየሁዱ እብኑ ዚነን ወልሙስሊሙነ ያዕተቂዱነ አነሁ ረሱሉን ሚን ሩሱሊላህ። ለዚህም አላህ ምን አለ? ዛሊከ ዒሳ ብኑ መርየም፣ ይኸው ይሃችሁ ዒሳ የመርየም ልጅ ዒሳ ነው አለ። ቀውለል ሐቅ አለዚ ፊህ የምተሩን የሚጠራጠሩበት የሆነ እውነታ የንግግር ውጤት የሆነ የኩን ኩን በሚለው የተገኘ ኩን አለው ፈካን ሆነ። በዚህ የተፈጠረ የሆነ ነው ዒሳ ዓለይሂ ሰላም። ይሄ ነው ዒሳ እንግዲህ ማ ካነ ሊላሂ አን የተኺዘ ሚን ወለድ ስላይ ነው። ለምን ጀዐሉሁ ኢብነን ሊላህ አይደል? ለምን ሲባል በተአምር ነው የተወለደ። ከዛ አምጥተው በዚህ ስላደረጉት ማ ካነ ሊላሂ አን የተኺዘ ሚን ወለድ። አላህ ልጅን አይዝም አይገባውም። ሱብሓነህ ጥራት የተገባው ጌታ ነው። ኢዛ ቀዷ አምረን የሆነን ነገር ማድረግ ከፈለገ ፈኢነማ የቁሉ ለሁ ኩን ኩን ይለዋል፣ ፈየኩን ወዲያውንም ይሆናል አለ ልዕለ ኃያሉ ጌታ አላሁ ስብሓነሁ ወተዓላ። የሚገርመው ወኢነላህ ረቢ እነሆ ጌታዬ አላህ ነው አለ። ማን? ዒሳ ዓለይሂ ሰላም። እነሆ ጌታዬ አላህ ነው የኔም የናንተም። ወኢነላህ ረቢ ወረቡኩም የኔም የናንተም ጌታ አላህ ነውና ስለዚህ ፈዕቡዱ እሱኑ ብቻ ተገዙ ብሏል። አነ ለስቱ ኢብነ ልጁ አይደለሁም እኔ እሱ ባሪያ ነኝ። እሱ የኔም የናንተም ጌታ ነው። ስለዚህ ተገዙ፣ እኔም እገዛዋለሁ እናንተም ተገዙ። ሃዛ ሲራጡ ሙስተቂም ይህ ትክክለኛውና ቀጥተኛው መስመር ይሄ ነው አለ ዒሳ ዓለይሂ ሰላም። በዚህ ነው ያስተማራቸው። የዚህን ጊዜ ፈኽተለፈል አሕዛብ ጭፍራዎች እንዳለ ተለያዩ፣ ተጋጩ። ሚን በይኒህም በመካከላቸው ተለያዩ። ግማሹ ጀዐለሁ ኢብነን ሊላህ ወባዕዱሁም ጀዐለሁ ረሱለን ሚን ሩሱሊላህ ወባዕዱሁም ጀዐለሁ ወባዕዱሁም የተለያየ አመለካከት የተለያየ ነገር ሰጡት። ትክክለኛው ዓብዱ ሚን ዒባድላህ ወረሱሉ ሚን ሩሱሊላህ ይሄ ነው ትክክለኛውና ትክክለኛው ገለጻ። ፈወይሉን ሊለዚነ ከፈሩ ሚን መሻዲ የውሚን ዐዚም እነዛ የካዱት ሰዎች የታላቁ የቅያማ ቀን የዛን ጌታ ፊት አላህ ፊት የሚቀርቡ ጊዜ ወይ ኪሳራቸው ይላል ላያሉ ጌታ። ከፈሩ ያለውን ያመጣው ከኋላ ፈኽተለፈል አሕዛቡ ሚን በይኒሂም ማለት ትክክል የሆኑ ስላሉ ነው ብለው አህሉል ዒልም ያመጡታል። ስለዚህ መርየም ዓለይሃ ሰላም ያው መርየምን ዒሳን ወለደች። ዒሳ ዓለይሂ ሰላም በዚህ መልክ አስረዳላት። ቢያስረዳም ያልተቀበሉት ብዙዎች አሉ፣ ከአይሁድ ወገኖች ማለት ነው። በሙስሊሞች ዘንድ ራሱን ወሰጥ የሆነው የሚሄዱበት ነው። አይሁዶች ምንድን ነው የሚሉት? የዝሙት ልጅ። ነሷራዎች የጀዐሉሁ አልኢላህ። አልሙስሊሙን ደግሞ ያዕተቂዱነ አነሁ ረሱሉን ሚን ሩሱሊላህ። ይህንም ብለው ነው። ይሄ ነው ትክክለኛውም የመጣው እሱም ያስተማረው ሲያስተምርም የነበረው ይሄ ነው። መርየም ዓለይሃ ሰላም መርየም የወለደችው ምንድን ነው የወለደችው? ሰው ነው የወለደችው። የሚበላ የሚጠጣ የሚተኛ የሚያልበው የሚሸና ሁሉ ሰው የሚሆነውን የሚሆን ነው የወለደችው። ሰው ነው። እነሱ ግን ሲጠሩ ማን ይሏታል? እማምላክ ይሏታል። ፈጣሪዋን ወለደችው፣ ጌታዋን ወለደችው። ዒሳ ይላሉ ወይም እነሱ ኢየሱስ ክርስቶስ ብለው ማለት ነው። እኔ ከልጅ አደምን ቅጠሉን በበላ ጊዜና ከጀነት በተባረረ ጊዜ ፈጣሪ ምን ብሎታል? አንተ አደም ሆይ እኔ ከልጅ ልጅህ ተወልጄ አድናሃለሁ ብሏል። ይሄ መጽሐፍ ቅዱሳን የሚሉት ውስጥ ጭራሽ ጥቅሱ የለም ነው የሚባለው። ይሄ የተለያየ ጭቅጭቅ እንደሚጨቃጨቁት ማለት ነው። በ5500 ዓመት በኋላ ወይ ከ8000 በኋላ ወይ 8ኛው ይባላል
በዛ ሰዓት መጥቶ ተወለደና አዳነው። ከልጅ ልጁ ሲደርስ ፀሐይቱ ማን ነበረች? እንድትወልድ የተደረገችው ማናት? ፈጣሪን የምትወልደው ማን ሆና ማለት ነው? መርየምን ዓለይሃ ሰላም። ወነዑዙ ቢላህ هذا كذب كذب እንደው ውሸት ጫን ያለ ውሸት። እንደው በሬ ወለደ፣ መንታ ወለደ፣ 3 መንታ ወለደ። እንደው በምን አይነት መልክ ልንገርህ አንተ ያ አላህ። እንደው የውሸቱ ጣራ የውሸቱ ጥግ ማለት ነው። አምላክ እኮ ነው የሚሏል። አምላክን ሲላልሰማው አምላክን ይላል። አምላክ ምንድነው? የአምላክ እመየ ማለት ነው። የአምላክ እመየ ይሉታል። የአምላክ ይኸው ፈጣሪዋን ወለደችው እያሉ የተለያየ ግጥም ይገጥማሉ። የሚገርመው ሲዘምሩም ፈጣሪዋን ወለደችው አምላኳን ወለደችው እያሉ የሚናገሩበት ሁኔታ አለ። ይሄ ሐሰትና ውሸት የሆነ ማንም በምንም አይነት መልኩ ተቀባይነት የሌለው ነው። አይሆንም። ሰው ነው። ተለያይተዋል እነሱ። ግማሹ ሰው ነው ይላል። አዎ ሰው ነው። እኛም እኮ ሰው ነው የምንለው ይላሉ ከፊሎች። እነሱ ነው ሰው ነው። አዎ ሰው ነው። ዒሳ በስጋ ሰው ነው፣ በመንፈስ ግን አምላክ ነው። ቆይ እዛ እግዚአብሔር ማን ነው? እግዚአብሔር በሰማይ ነው። ይሄ እዚህ የመጣው ማን ነው? ይሄማ ኢየሱስ ነው። እሺ ኢየሱስ ነው። ታዲያ ፈጣሪ ሳይት ነው ያለው? እዛ ነው። ይሄማ እሱ ነው። ለግርም ነው የሚልህ። ይሄ ማለት እዛ ያለ ይሄው እዚህ። አይ እሱ እዛ ነው። ይሄ ልጁ ነው ካላችሁ አባትና ልጅ። ኧረ አይደለም። ልጅ ማለት እንደዛ እኮ አይደለም። ገብቶ ወጣ ነው። ማህፀን አድሮ ወጣ ነው። እሱ ማህፀን ግብት ሲል እዛ የለም ነበር ማለት ነው ስትላቸው ታው እንደዛ አይደለም። እንደው ወላሂ ግርም ነው የሚሉ ይኸው አብ ወልድ መንፈስ ቅዱስ ብለው ሶስቱ ሥላሴ የሚሉትን በዚህ ያመጣሉ። አብ ወልድ መንፈስ ቅዱስ ሶስትም አንድ ነው፣ አንድም ሶስት ነው። እንደዚህ አይነት የሂሳብ ቀመር ዓለማችን ላይ የለም። አንድ ነው እንጂ ሶስት አንድ አይሆንም፣ አንድም ሶስት አይሆንም። ከከፋፈልከው ይለያያል። የሂሳብ ቀመርም የለም። ይሄ እንደው ወላሂ እንደው የኔና አንተ ጭንቅላት እንደ ይሄ የሁላችንም አንድ ጭንቅላት ብናደርገው ራሱ አይሸከምም። ይሄን ሐሳብ አይሆንም። ለዚህም አትመራመርቶ አልተገለጠልህም ይላል። አይገለጥልኝ። ይሄ ምን የሚገለጥ ነገር አለ? አንተ አልተገለጠልህምና የተገለጠለት ግን ይገባዋል ይላሉ። ኧረ አይገለጥ። ምንስ የሚገለጥ ነገር አለ እንዴ? እሱ እዛ ነው አሉ። ይሄ ልጅ ነው አሉ። አባት ልጅ አብ ወልድ አባትና ልጅ ከሆነ ሁለት ነው የምትሆነው። ራሱ ገብቶ ከተወለደ ራሱ አባት ራሱ ልጅም ነው አይደለም የሚሉት። በተረገዘ ጊዜ ልጅ በሆነ ጊዜ ማህፀን ባደረ ጊዜ ማን ነበር ዓለምን ሲያስተዳድር የነበረው? ማን ነበር ሲመራ የነበረው? ልጅ ነው። አንድ ልጅ ከሆነ ለምን ተወለደ? ለምን እኛን ሊያድን ተገረፈ። 6666 ጅራፍ ተገረፈ፣ በመስቀል ላይ አደረ። ለምን ይሄን ሁሉ የሚቀምሰው መከራ ሊቀምስ? ለምንድን ነው የሚቀምሰው? እኛን ከኃጢአት ሊያድነን በመደብደብ ዝም ብሎ ምር ያለው አይደለም እንዴ? እንደዛ ከሆነ ደግሞ መቅመስንም እኮ ያውቀዋል አይደል? ምን ያክል እንደሚያም። አሁን ይሄ እናንተ የዱላው ህመም ከቀመስን በኋላ ነው የምናውቀው። እሱ አምላክ ከሆነ መጀመሪያ ሳይወግሩት ያውቀዋል። ይሄን እንደዛ አድርጎ ከመታኝ ይሄን ያክል ያመኛል ይላል። ይሄ ያውቃል ሁሉንም። ምን አቀማመሰው? እንደ ወላሂ በጣም ነው የሚገርመኝ። ኧረ ያ አላህ ይሄ ፍልስፍና ይሄንን የሚቀበል የሰው ልጅ ይሄ የተማረ እኮ ነው። የተማረ ኢንጂነር ፕሮፌሰር እኮ ነው። ወላሂ በጣም የሚገርም ፕሮፌሰሩ ተቀብሎታል። ይሄንን ግን ምን ታደርገዋለህ? አሁን ይሄንን አልተገለጠልህም ብንበለው ተገልጦለት ነው ፕሮፌሰሩ። እንደ ይሄ አናቱ ምልጥ ያለው ማለት ነው። እድሜውን በትምህርት የጨረሰ በቃ ምንም ሽሪላ ብሎ ይሄን መጽሐፍ አንስቶ አንተ ማርኝ እያለ ተቀበለኝ እያለ ያመለካል። ላ ኢላሃ ኢላላህ። በሴት ልጅ ማህፀን ውስጥ ያደረ ሴት ልጅ ማህፀን ውስጥ ያለ ይሄ የማይሆንና ትክክለኛ ያልሆነ ገለጻ ነው፣ ሐሰት ነው። ማንም የሚቀበለው አይደለም። አላሁ ስብሓነሁ ወተዓላ በሐቅ ላይ የምንጸና አላህ አድርገን። ስለዚህ መርየም ዓለይሃ ሰላም የተከበረችዋ እናት የሴቶች ሞዴልና የሴቶች አርአያ ናት። በዚህ ነው የምንይዘው። ወላሁ አዕለም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።